አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ እህቶች ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። እንዲሁም ክርስቲያን ወገኖቼ ሰላም እንዴት ናችሁ? ደህና ናችሁ ወይ? አላህ አልሐምዱሊላህ እኔ ደህና ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ውድ እህቶቼ መልካም ጁሙአ በያላችሁበት ሰለላሁ ዐለይሂ ነብይ ሰለላሁ ዐለይሂ ወሰለም። ኢንሻአላህ አላህ ሱብሃነሁ ወተዓላ ወንጀላቸውን ከማረላቸው ይቅር ካላቸው ወንጀላቸውን አላህ ያደርገን። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ምን እየመጣሁኝ ስለ እናታችን አይሻ አንዳንድ ነገሮችን ለማለት መጣሁና ኢንሻአላህ ቪዲዮ ይታያል ብዬ ተስፋ አደርጋለሁ። ወንዶችዬ ኢንሻአላህ አንዳንድ ነገሮችን እንማማራለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ አድርጉ፣ ኮመንት አድርጉ። ኢንሻአላህ የእናንተ ኮመንት እኔን ያበረታተኛል እና ኮመንት አድርጉ። የመዳም ቅመሞች አብሽሩልኝ፣ በርቱ፣ እንበርታ። ኢንሻአላህ ሌላ ቀን ነው። ኢንሻአላህ የተሻለ ቀን የተሻለ ጊዜ ይመጣል። ለኛም አብሽሩ። በያላችሁ በሰላማችሁ ብዝት ይበልልኝ። ኢንሻአላህ ወደ ዛሬው ርዕሳችን ስንገባን ስለ እናታችን አይሻ ይሆናል ማለት ነው። እንግዲህ እናታችን አይሻ ብዙዎች እንደሚረዱት እና ብዙዎች ሲሉ እንደምንሰማው ብዙ ነገሮች ይባላል እና ኢንሻአላህ ስለዛ አንዳንድ ነገሮችን አንዳንድ ትምህርቶችን ደግሞ እንማማራለን። ለሌላውም ደግሞ ትምህርት ይሆናል ብዬ ስላሰብኩኝ ነው። እንግዲህ እናታችን አይሻ ስትነሳ ያው እንግዲህ እነን ሙስሊሞች እንደሚያስቡት በህፃን የተዳረች ራሱላችን ሰለላሁ ዐለይሂ ወሰለም ሚስት ምናምን እንደዛ ብቻ አድርገው ነው የሚያስቡት። ግን ያ ብቻ ሳይሆን እናታችን አይሻ ባለ ትልቅ የራሱላችን ሰለላሁ ዐለይሂ ወሰለም ትልቅ መልእክት ያስተላለፈች ከራሱላችን እየሰማች ብዙ መዝገባት ብዙ ኪታቦችን የጻፈች እና ያስተማረች እናታችን ናት። ኢንሻአላህ ዛሬ ደግሞ አንዳንድ ነገሮችን ለማለት እወዳለሁኝ። አይሻ ቢንት አቡበክር እንግዲህ አቡበክር ልጅ ነበረች ማለት ነው እናታችን አይሻ ቢንት አቡበክር ረዲየላሁ ዐንሃ እናታችን አይሻ ረዲየላሁ ዐንሃ ከስር መሰረቱ ኢስላምን ከንጹህ ምንጭና ከትክክለኛው አካባቢ የመረዳት ምሳሌ ናት። ከመምህራኖቹ ሁሉ ምርጡ መምህር ከነቢዩ ሰለላሁ ዐለይሂ ወሰለም እንደ መማሯም አንድ ሙስሊም ሊደርስበት የሚያስበው የጽድቅ ደረጃ የደረሰች አርአያ ሴት ነች። በመሰረቱ የአይሻ ምሳሌነት ዘርፈ ብዙ ነው። ከግል ሕይወት እስከ ህዝባዊ፣ ከቤቱ ውስጥ ኑሮ እስከ ምሁራዊ ጉዞ ወዘተ። ከነዚህ የአርአያነት ምሳሌዎች ውስጥ ወሳኝ ድርሻ ያለው ደግሞ የምዕመናን እናትነቷ ነው። በቁርአን የተገለጸውን ኢስላማዊ ምግባር በማሟላትም ምስጉን ስብዕና ነበራት። ቸርነት፣ ቅንነት፣ ታማኝነት፣ እውነተኝነት፣ ፍትሐዊነት መፈለግ የአይሻ ዋነኛ መገለጫዎቿ ነበሩ። አይሻ እንደ ተማሪ ከጎበዝ ወጣትነት በተጨማሪ በጠያቂና ተመራማሪ ጭንቅላት ወደ ስኬታማና የተከበረ አዋቂ መምህራንና ዳኛ ሆና በተፍሲር፣ በፊቅህ፣ በሐዲስ፣ በታሪክ እና በአረበኛ ቋንቋ ዘርፎች ከፍተኛ ደረጃ ከመድረሷም በላይ በምትሰጣቸው ደፋር፣ ቀጥተኛና የበሰሉ ምሁራዊ ትንታኔዎች ትታወቃለች። የአይሻ ረዲየላሁ ዐንሃ ለምታምንበት ነገር ሁሉ ደፋር፣ ግልጽ እና ቀጥተኛ መሆን ከፍተኛ በአሁኑ ሰዓት በሙስሊሙ ዘንድ እንኳን ሴት ልጅ በጾታዋ ምክንያት ብቻ ከማህበረሰቡ የዕለት ተዕለት ህይወት የተገለሉትን ሙስሊሞች ሴቶች ከማየት እንኳ ማረጋገጥ ይቻላል። አይሻ ረዲየላሁ ዐንሃ ከማንም በበለጠ ሁኔታ በነቢዩ ሰለላሁ ዐለይሂ ወሰለም የዕለት ተዕለት ህይወት የነበራት ቦታ እንዲሁም የአስተሳሰብና የባህሪ ነፃነቷ በዘመናት ከነበሩ ታላላቅ ስብዕናዎች ሁሉ የበለጠ ትኩረት እንድትስብ አድርጓታል።
የአይሻ ረዲየላሁ አንሁ ታሪክ። አይሻ ሙሉ ስሟ አይሻ ቢንት አቡበክር አሲዲቅ ቢሆንም አይሻ ቢንት ሲዲቅ በመባል በብዛት ትታወቃለች። ይበልጥ የምትታወቀው ግን አሲዲቅ ቢንት አሲዲቅ እውነተኛዋ ልጅ በሚለው ነው። ነቢዩም ሰለላሁ ዐለይሂ ወሰለም የእህቷን ልጅ አብደላህ ኢብኑ ዙበይር እጅግ በመንከባከብ ምክንያት ኡሙ አብደላህ የአብደላህ እናት በሚል ቅጽል ስም ይጠሯት ነበር። ሁለቱም ወላጆቿ ኢስላምን ገና በጧቱ የተቀበሉ በመሆናቸው አስተዳደጓ በንጹህ እስላማዊ ከባቢ ኢንቫይሮመንት ውስጥ ነበር ማለት ይቻላል። እሷም ስትናገር ገና ከጨቅላነቴ አንስቶ ወላጆቼ ኢስላምን ሲተገብሩ ለማየት ታድያለሁ ትል ነበር። ገና ከጧቱ ስታስታውሰው የኖረችው እስላማዊ አኗኗር በኋላ ላዳበረችው የአእምሮ ንቃት ስብዕና ከፍተኛ ሚና ተጫውቷል። ከልጅነቷ አንስቶ በኢስላም ላይ ከፍተኛ እምነት ስታሳድር ለእውነት መጽዋዕት መሆን ደግሞ አስተምሯታል። ገና ከጧቱ ስታስታውሰው የኖረችው እስላማዊ አኗኗር በኋላ ላዳበረችው የአእምሮ ንቃትና ስብዕና ከፍተኛ ሚና ተጫውቷል። ከልጅነቷ አንስቶ በኢስላም ላይ ከፍተኛ እምነት ስታሳድር ለእውነት መስዋዕት መሆን ደግሞ አስተምሯታል። በተመሳሳይ ሁኔታ ክህደትና መሃይምነትን ትጠላለች። የምዕመናን እናት አይሻ ረዲየላሁ ዐንሃ አይሻ ከነቢዩ ባለቤቶች መካከል ብቸኛዋ ልጃገረድ ናት። የሁለቱ ትዳር የተፈጸመው በአላህ ትዕዛዝ ነበር። ሱብሃነክ። አይሻም ስታገባ በወቅቱ በነበሩት በአረቦች፣ በዕብራውያንና በሌሎች ህዝቦች ባህል እንደተለመደው ትንሽ ዕድሜ ነበራት። ይህን የዕድሜ ሁኔታ አሁን ከ1400 ዓመታት በኋላ ባለው ባህልና ዝንባሌ ለመገምገም መምከሩም ስህተት ነው። የነቢዩ ሰለላሁ ዐለይሂ ወሰለም የትዳር ሁኔታ ከእሳቸው ተልዕኮ ተለይቶ ሊታይ አይችልም። ተልዕኳቸውም የአረቦች አንድነት መፍጠርና እውቀትና ጥበባቸውን ለሰው ዘር ማስተላለፍ ናቸው። ካለፉትም ከአሁኖቹ ምሁራን አስተያየት ማረጋገጥ እንደሚቻለው አይሻ ረዲየላሁ ዐንሃ በአስተዳደጓም ሆነ በተፈጥሯ ምርጥ የተባለች ምርጫ ነች። ይህንን ተግባር በወሳኝ ዕድሜዋ ከነቢዩ ጎን በመኖር እየኖረችው በብቃት ፈጽመዋለች። አይሻ ረዲየላሁ ዐንሃ የገጠሟትን ፈተናዎች፣ የነበራትን እጅ የመስጠት የኢስቲስላም አመለካከት ምክንያት በማድረግ የወረዱትን የቁርአን አንቀጾች በመመልከት የአላህ እዝነትን መፍሰሻ ትባላለች። አይሻ ለነቢዩ ሰለላሁ ዐለይሂ ወሰለም በነበራት ፍቅርና እርሳቸውን የግሏ ብቻ ለማድረግ ባላት ጽኑ ፍላጎት ምክንያት በሌሎቹ ሚስቶቻቸው ላይ ትቀና ነበር። ነቢዩም ይህን ፍቅሯን ተመሳሳይ መጠን ያለውን ፍቅር በመስጠት መልሰውላታል። የእሳቸው ፍቅር ለሰሃቦች ምሳሌ ነበር። አነስ ረዲየላሁ ዐንሁ እንደዘገቡትም በኢስላም የመጀመሪያው የፍቅር መገለጫ ነቢዩ ለአይሻ የነበራቸው ፍቅር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለእሷ የነበራቸው ፍቅር ከአካላዊ ውበቷ ጋር የተሳሰረም አይደለም። ይልቁንስ አይሻ ከተሰጣት አምላካዊ ተልዕኮና የነቢያዊ ተግባሩን ቀጣይነት ከማረጋገጥ ጋር የተቆራኘ ነው። የዚህ የሚታለፍ ሚና ማሳያ ነቢዩ ሰለላሁ ዐለይሂ ወሰለም ከሌሎች ሚስቶቻቸው ጋር የሚገጥማቸው ወህይ ከአይሻ ጋር ከተቀመጡባቸው ወቅቶች ሲሆን ጅብሪልን አይተዋል። ይህ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም ከተነገረው የሰማያዊው ክብር ስጦታ መገለጫ ነው። አይሻ ረዲየላሁ ዐንሃ የገጠሟት ፈተናዎች የነበሯት እጅ መስጠት የኢስቲስላም አመለካከት ምክንያት በማድረግ የወረዱትን የቁርአን አንቀጾች በመመልከት የአላህ እዝነት መፍሰሻ ትባላለች። ምክንያቱም እነዚህ አንቀጾች ከሷም በኋላ
ላለው ትውልድ ሁሉ የሚያገለግል ነው። አንዳንድ ሷሃቦች የኢሻን የአላህ እዝነት መገለጫነት ለመግለጽ የሚጠቀሙት ነገሮች አንዱ የተየሙም ድንጋጌ በአይሻ ምክንያት መውረዱን ነው። ከዚህም አልፎ አላህ ሱብሓነሁ ወተዓላ ይህች እናታችን ስሟ በመናፍቃን በሐሰት በመወሳቱ ምክንያት በሱረቱ አኑር ምዕራፍ 24 በተለይም አንቀጽ 23 እና 26 ላይ ክብሯን በመመለስ አንቀጹን ያነበበ ሁሉ ትምህርት እንዲሆነው አድርጓል። ሙስሊሞች ወንዶችና ሙስሊም ሴቶች፣ ምዕመናትም፣ ታዛዦች ወንዶችና ታዛዥ ሴቶችም፣ እውነተኞች ወንዶችና እውነተኞች ሴቶችም፣ ታጋሾች ወንዶችና ታጋሾች ሴቶችም፣ አላህን ፈሪዎች ወንዶችና አላህን ፈሪዎች ሴቶች፣ መጽዋቾች ወንዶችና መጽዋቶች ሴቶች፣ ጿሚዎችን ወንዶችና ጿሚዎች ሴቶች፣ ካልተፈቀደ ስራ ብልቶቻቸውን ጠባቂዎች ወንዶችና ጠባቂ ሴቶችም አላህ በብዙ አውሾዎች ወንዶችና አውሾዎች ሴቶች አላህ ለእርሱ ምህረትና ታላቅ ምንዳ አዘጋጅቶላቸዋል። አልአሕዛብ ከቁጥር 33 እስከ 35። የአይሻ ሃይማኖተኝነት ዙሂድ ከተከበረ ሀብታም ዝነኛና ከፋ ካለ ቤተሰብ ብትወለድም ከሀብታሙ አቡበክር ረዲየላሁ አንሁ ተወልዳ በምቾት ብታድግም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ችግርን በትዕግስት አሳልፋለች። ህይወትን በዚህድ ቀለል ያለ የምድራዊን ዓለም ህይወት የቀና የአኗኗር ዘይቤ መርታለች። ቀለል ባለ ኑሮ ኖራለች። አላህ ለሁሉም የነቢዩ ሚስቶች አላህ መልእክተኛውንና የመጨረሻውን ዓለም በመምረጥ ከነቢዩ ጋር የችግር ህይወት መምራትና ምድራዊ ደስታን በመምረጥ መካከል ምርጫ አስቀመጠላቸው። እነሱም የመጀመሪያውን መረጡ። ኢንሻአላህ አላህ ሱብሓነሁ ወተዓላ ከደጋግ ባሮቹ እነሱን ከመረጧቸው ደጋግ ባሮች መካከል እኛንም አላህ በጀነት ይወፍቀን ማለት ነው። ውዶችዬ የዛሬው ቪዲዮአችን ይህን ይመስል ነበር። ኢንሻአላህ ይቀጥል የምትሉ እና የወደዳችሁት ኮሜንት ላይ ያሳውቁኝ። ብታስተካክል ይሄ ደግሞ የምትሉት ካለም ደግሞ ኢንሻአላህ እቀበላለሁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ኢንሻአላህ አብሽሩልኝ። አላህ በያለንበት ይጠብቀን። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን፣ ከክፉ ነገር ሁሉ ይጠብቀን፣ ሀገራችንን በሰላም ያስገባን ማለት ነው ውዶችዬ። ስደት በእኛ በቃ ይበለን። ኢንሻአላህ ሀገራችን ሰላም ሆኖ በሰላም እንኖር ያደርገን። ቤተሰቦቻችንን አላህ ይጠብቅልን። መልካም ጁምዓ ጁምዓ ስለሆነ ነው። መልካም ውሎ ለሁላችሁም ተመኝቻለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።